ሴትን እያመጣ ያናገር እኔ ማን እንደሆንኩማ እነግርሃለሁ። ማን እንደሆንኩ እነግርሃለሁ። ገና አይዞሽ ሄሉ እያወራሁሽ እኮ ነው። ከአንተ ጋር ምንም አወራው ነገር የለም። ጨርሻለሁ። ተረጋጊ። እኔ ላስረዳሽ ስለነገሩ እኔ ላስረዳሽ ከእኔ በላይ አስበላት አይደለም። እኔ እንደዚህ አንቺ እንደምታስብ አይደለም ሁሉም ነገር። በቃ ናቲ በቃ አሳየኝ። እኔ ሁሉም ነገር ታስረዳኝ ነገር ትቼ ነው እንደምትሄዳጋለሁ። ችግር የለውም። ሰው በሰላም ብኖር ይሻላል። እኔ አንቺ ያስደስኩ መስሎኝ ነው ወደ ውጭ መመለስ። የሆነ ነገር እንዳላደረግ ማለት በጣም ፍቅረኛ ነች። እሺ ምን ማድረግ ይችላል? ይሄ ሁሉ ያንቺ ስራ ነው። ቢገባሽ ይሄ ሁሉ ያንቺ ስራ ነው። ለምንድን ነው የምትበጠብጪኝ? ለምንድን ነው የምትበጠብጪኝ? አልበጠበጥኩም። ምን አድርጌ ነው የበጠበጥኩት? ምንድን ነው ያጠፋሁት? ፍቅረኛ ናት፣ ሚስቴ ናት። ለብዙ ነገር ያከልኳት ሚስቴ ናት። በቃ እሺ ይግባሽ። በቃ የራስሽን ህይወት በሚያሳዝን ሁኔታ እንግዲህ በሁለት ሴቶች ህይወት ናቲ እየተጫወተ ነው። ሄሉዬ እንግዲህ ራሷን ስታ ሆስፒታል ገባች። ይህም ነገር የሆነው እንግዲህ በናቲ ጉዳይ ነው። ምክንያቱም እንዴት ነው ይህንን ያህል እንደዚህ ድራማ ሊሰራና ሊጫወት የቻለው? እውነት ለመናገር የሁለቱም ሴቶች አሁን ላይ አደጋ ነው። ግን ደግሞ ከዚህኛይቱ ፍቅረኛው ይልቅ የሄሉ ህይወት በጣም ያሳስበናል። ምክንያቱም ከዚህ በፊትም ሁሉም ሰው የሚመጣው ሄሉን የሚጎዳ የሄሉን ልብ የሚሰብር አንድም ሰው የሚጠግናት ሰው አይመጣም ማለት ነው። በደንብ ከሰባበሯት በኋላ ነው የሚጠግኗት። ኪራና ናቲም ተደባድበዋል። እኔ ማን እንደሆንኩ አሳይሃለሁ ብሎታል። አንተ ከኔ በላይ አታስብላትም እያለው ነበር ናቲ ለኪራ። ኪራና ሉል የነበሩ ከጎኗ የነበሩት በብዙ ጊዜ መከራዋ ማለት ነው። ናቲ ግን አሁን መጥቶ ልቧን እየሰባበረው ነው። የእውነት በጣም ነው ያዘንኩት ማለት ነው። እንደዚህ ከደህና ከተመለሰች በኋላ ተመልሰው ደግሞ አሁንም ልቧን እየሰበሩት ነው።